ተሰሞራት ከሰንሆንሲ ተሰሞራት ከሆነ ይውሉ ትምህርት አምረና ይወዚህ ትምህርት አበዋን ተሰደሉ ወደን ተሰደሉ ክሩዳ ያለ ክሩዳ ዘዴ ያለ ግን ያው መጨረሻ ግን በቃ ካዱ መጨረሻ ካዱ ይውሉ ያው ዳፍታ አሁን የምንገኝበት ከራተ ባር ወጣ ዛጃንጀራ ያሞ ስራ ያገ ተከትል ይዳል ምክንያቱ ቃንጨ ዳ አቃት ይተላ ዲያ ያተች በቃ አይገን ተደያ ተገን ዝማ አንኳ በእግዚአብሔር ፍጥረት ምናምን ሳለ እግዚአብሔር ተፈጥሮ ያ ደግሞ እቺ ዛፋን ስትመለከት ተሰቆጥ ነው ረዛ ዛፋን ዛ ትልባስ ቢናሳ ተፈጥሮ ተዛነ ካከማር ነው ወዲያው ከጌዲዮን እየተማረ እንዲሁ ቃል እግዚአብሔር ደግሞ አምላካችን የበለጠ ተሰደውርና ዝም ሀይል ነው ብዙሃት የዓለም አስተማሪ የዓለም ብርቅዬ ማለት ድማ ያው ወራድ ዛሬ ነው ትምህርት እንደማዳይ ያለ ማለት ወራድ ማለት ለዚህ ካልሰማይ ካልዓል ታሆይን ቁርሰሪ አርያም እንደማራዘም መጀመሪያ ተሻንት ቁምሉ ዜማ መጀመሪያ አርያም ስለዚህ ታውዱ ወዲ ብሔሮዶ እንደለስ ቅዱስ አሬ ከመምሮ ጋር ሲመጣ መጨረሻ ላይ ቦታና ማይከራስ ለዚች መጥተው ስል ከምድር ላይ ወደ ላይ ወጣች ሰባት ጊዜ ወጣ ከላይ ፍሬዋን አይታ ሰባተኛ ስትመገብ አይቶ እኔ ስለምን ተስፋቆ ደምና ደም ማለት ነው እኮ እንደዚህ እንደምንስ ትምህርቱ ምን ቢሉኝ ነበር ጓደኞቼ ሁሉ ሲስቁብኝ የነበሩት ግን እነሱ ደግሞ ቢያንስ ሊሆን ይችላል በማለት ተስፋ ሳይቆርጡ ከዚህ ይችላል ከትሉ ከትንሽ ጥቃት ከትሉ ማለት ነው የሚመለስበው ሄዶ መምህሩን ይቅርታ ጠይቆ እንደተማረ ከዛ በኋላ እንግዲህ ይኸው የኢትዮጵያ ዓለም የሚጠንቅበት በምናገኘው እያለ የሚጠይቀውን ማግኘት የማይችለው ሁሉ እኛ ኢትዮጵያውያን ብሎ ብዙ ዓለም በዓለም ቃል የሚናፍቁ ሁላችንም ኢትዮጵያውያን የታደልንባት ናትና ይህን ሁሉ ያደረገበት ታሪክ የተሰራባት እቺ ቦታ ናት። የተቀደሰች ቦታ ናት። ረድኤት በረከት የሚገኝባት ቦታ ናትና ዛፏንም እንደምትመለከቷት እኛ ስናያት ትንሽ ልትመስለን ትችላለች። ለነገር ግን እግዚአብሔር በዚህች ላይ ታላቅ ምስጢርን የገለጸባት ነገር መሆኗን እንረዳለን። እግዚአብሔር አምላካችን እንግዲህ በየዓመቱ ሁላችንም ሰብስቦ ያድርሰን እላለሁ። ይስተላል እኛን በዩቲዩብ አዘጋሁት። እኛም እንግዲህ በይህች ቦታ አጎትን እግዚአብሔር አምላክ ከበረከቱ ተሳትፈናል ማለት ነው። አባታችን ቅዱስ ያሬድ ያስተማራትን ቦታ እንደ እግዚአብሔር ፈቃድ ልንጎበኝ ይችላል። የእግዚአብሔር ስም የተመሰገነ ይሁን። አሜን። ቃልዎት ያሰማልን። እነዚህ ወንድሞቻችን እስኪ አንዳንድ ነገር እኛ ከአማራ ክልል ነው የመጣ ነው። አማርኛ ነው ብዙ ጊዜ የምንናገረውና የእናንተን ደግሞ እስኪ በተለይ በይበልጥ ታሪኩን ደግሞ በሰፊው እናንተ ልትረዱትና ልታውቁት ስለምትችሉ አንዳንድ ነገር እስኪ በሉን። በትግረኛ ቢሆንም ችግር የለውም። ያው ማከረኝ ማጭሮ ትንሽ ነው ያው ሊቃውንት ነገር ተናገሩብኛ ጨረሽን ዘውትረ ግን ያው በትንሽ አድምሎ በጥቂት ማለት ነው። ያው ቅዱስ ያሬድ የተወለደው ከሀገራችን ኢትዮጵያ ሆኖ ልዩ ስሙ ደግሞ አክሱም ይባላል ዝም ማለት ነው። እዚህኛው ቦታ የኛው የምታየው ዛፍ ማይከራ የምትባለው ቅዱስ ያሬድ የተማረባት ትምህርት ናት። ከትል ተማሮ ከትል እቺ ትል 6 ጊዜ ወድቃ ወደ 7 ጊዜ የወጣችው የኛው ዛፍ ማለት ነው። ደግሞ ቅዱስ ያሬድ ከትምህርት በቃ ስለማይገባው ያው ተስፋ ቆርጦ ነበረ። ከዛ በተተምሮ ያው እቺን ከተተምሮ በሰዓተኛ ደግሞ ያው ወደ ትምህርት ደረሰ ማለት ነው። በዚህ ምክንያት ደግሞ ያው ብዙ መጽሐፍት በቤተክርስቲያናችን ሊቃውንት የሚጠቀሙት መጽሐፍ የኛ ነው ማለት ቅዱስ ያሬድ የጻፈ ነው። ለምሳሌ ድጓ፣ ጾመ ድጓ፣ ዝማሬ መዋሥዕት፣ አቋቋም ያለው ሁሉ በቃ ቅዱስ ያሬድ ነው ራሱ ያደረሰው ሁሉ ዝማሬ ማለት ነው። በአጠቃላይ ከአስከፈ ያለው ሁሉ ዜማው የቅዱስ ያሬድ ነው ራሱ የደረሰው። ለምሳሌ ቅዱስ ያሬድ ውዳሴ ዜማ ስለደረሰ ያው ኤፍሬም ውዳሴ ማርያም ደርሷል። ስለዚህ ሜታችን እየተገለጸች ቅዱስ ያሬድ ኤፍሬም ውዳሴ ማርያም አደርስልኝ፣ ቅዱስ ያሬድ ደግሞ የዜማ ያደርስልኝ ብላ ትለካቸው ነበር። በዚያ ቅዱስ ያሬድ ማለት የኛ አባቱ አዳም እናቱ ደግሞ ክርስትና ትባላለች። ያው እዚህ ተወልዶ ያደገ ነው። ያው በዚህ ማለት በደንብ አድርጎ ብዙ ተማሪዎች ደግሞ ለቺናት ማይከራ የምትባለው ብዙ ተማሪዎች አስተምረዋል። እስካሁን አሉ የወሰ ያስተማራቸው። ለኛ ደግሞ ያው የክርስቲያን ተስፋ እንዳይቆርጥ ያስተማሩት ትምህርት ማለት ነው ቅዱስ ያሬድ ነው። በቃ ይሄ ክርስቲያን አንድ ሰው ክርስቲያን መቁረጥ ያለበትም ብሎ ያስተማረ ማለት ነው ቅዱስ ያሬድ ነው። እኛ ደግሞ በዚህ ምክንያት በቅዱስ ያሬድ ተምረን
ያው እንደሱ ሚስጥር እንዲገለጥልን አምላካችን ይርዳን። ተስፋ መቁረጥ የለብንም። ያው ሁሉም ጊዜ ተስፋ ስለማይቆርጥ ተስፋ መቁረጥ የለብንም።